ግንባራችሁ ተልቆ ጸጉራችሁ ሸሽቶ ተቸግራችኋል? ዛሬ በአጭር ጊዜ ግንባርሽን በአዲስ ጸጉር የምናጥለቀልቅበትን መፍትሄ እናያለን። ይህ ቪዲዮ ዝም ብሎ ወሬ ሳይሆን የሸሸ ግንባርን ለመመለስ እንዴት እንደምችይ የምንማማርበት ነው። በዚህ ቪዲዮ የምነግራችሁ መፍትሄዎች የሚነጣጠሉ አይደሉም። ስለዚህ ቪዲዮውን ጨርሳችሁ በማየት መተግበር ይኖርባችኋል። የመጀመሪያው ችግሩን የቤቢ ሄር ጠላት በቂ የደም ዝውውር አለመኖር ነው። ስለዚህ የደም ዝውውር እጥረት ማስተካከል አለብን። ግንባርሽን በኃይል ወደ ኋላ ስትወጥሪ ወይም ስታስይዢው በዛ አካባቢ ያሉት እጅግ ረቂቅና ጥቃቅን የደም ስሮች ይዘጋሉ። የደም ስሮቹ ሲጨመቁ ለጸጉር ዘለላዎቹ የሚደርሰው ምግብ ይቋረጣል። ያ የተዘጋውን የተፈጥሮ ቧንቧ መስመር መልሶ ለመክፈትና ደም በነፃነት እንዲዘዋወር ለማድረግ ደግሞ ሌላ ቴክኒክ መጠቀም አለብን። ጭንቅላትሽን ወደ ታች ዝቅ አድርገሽ ግንባርሽን በቀስታ ስታሻሽው ደም በከፍተኛ ፍጥነት ወደ ግንባርሽና ወደ ራስ ቅልሽ እንዲፈስ ያደርገዋል። ይህ ሂደት በደም ውስጥ ያሉት ለጸጉር እድገት አስፈላጊ የሆኑ ማዕድናትና ፕሮቲኖች ወደ ራሳችን ቆዳ ይፈሳሉ። በዚህም ወዲያውኑ መንቃትና አዲስ ጸጉር ማብቀል ይጀምራሉ። በቀን ለ5 ደቂቃ ብቻ ይህን ማድረግ ለጸጉራችን ወሳኝ ነው። ሁለተኛ የሮዝመሪ ውሃ ያስፈልገናል። ብዙዎቻችን ሮዝመሪን የምናውቀው ለምግብ ማጣፈጫ ብቻ ቢሆንም ለጸጉር እድገት እጅግ አስፈላጊ የሆነ ንጥረ ነገር በውስጡ ይዟል። ይህም ካርኖሲክ አሲድ ይባላል። ይህ ንጥረ ነገር በቆዳ ውስጥ ያሉ የነርቭ ሴሎችን የመጠገንና የደም ዝውውርን የማነቃቃት ታምራዊ አቅም አለው። የሮዝመሪን ቅጠል አፍልተሽ በየቀኑ ግንባርሽ ላይ ስትረጩ በቆዳሽ ላይ ያሉትንና አዲስ ጸጉር እንዳይበቅል እንቅፋት የሆኑትን የሞቱ ሴሎችን አስወግዶ መንገድ ይከፍታል። ሮዝመሪውም የራስ ቆዳሽን በጥልቀት በማጽዳትና በማነቃቃት ለአዲስና ለጤናማ የጸጉር እድገት ምቹ መሰረት ይጥላል። የሮዝመሪ ውሃን ግንባር ላይ ተቀብታችሁ የመቆጥቆጥ ስሜት ካለው ይህ ስሜት የደም ስሮቹ በከፍተኛ ሁኔታ እየተከፈቱና ደም በኃይል እየተዘዋወረ መሆኑን ያሳያል። በተጨማሪም ሮዝመሪ ጸጉርሽ ሳይሰበርና ሳይረግፍ ረጅም ጊዜ እንዲቆይ በማድረግ ረገድ ወደር የለውም። ሶስተኛ ዳርማ ሮለር ያስፈልገናል። ይህ መሳሪያ በላዩ ላይ እጅግ ጥቃቅን የሆኑ መርፌ ያሉ ሲሆን በግንባርሽ ላይ ስታንከባልዩ በአይን የማይታዩ ጥቃቅን ቀዳዳዎችን ይፈጥራል። ሰውነትሽ እነዚህ ጥቃቅን ቀዳዳዎችን እንደ ቁስል በመቁጠር እነሱን ለመጠገን ለመድፈን ሲል ኮላጅን የተባለውን ለጸጉርና ለቆዳ ጥንካሬ ወሳኝ የሆነ ፕሮቲን በከፍተኛ ሁኔታ ወደ ግንባርሽ ይልካል። ስለዚህ ሮዝመሪውን ከመጠቀምሽ በፊት ቆዳሽን ማዘጋጀት ይኖርብሻል። ዳርማ ሮለርን በሳምንት አንድ ጊዜ ብቻ በጣም ሳትጫኚ ግንባርሽ ላይ ስታሽው ቆዳሽ እንዲነቃቃና ለምግብነት ዝግጁ እንዲሆን ታደርጊዋለሽ። ከዚህ በኋላ የሮዝመሪን ውሃ ስትረጪው ንጥረ ነገሩ በቆዳሽ ላይ ዝም ብሎ ተኝቶ አይቀርም። በደርማ ሮለር በኩል በተከፈቱት ቀዳዶች መንገዶች አማካኝነት በቀስታ ወደ ጸጉርሽ ስር ዘልቆ ይገባል። በዚህ መንገድ የምናገኘው ውጤት ሮዝመሪን ብቻ ከመጠቀም በብዙ እጥፍ የላቀ ይሆናል። ይሁንና የዚህ ሂደት በቀላሉ የበቀለውንና ገና ለጋ የሆነውን ጸጉር ሳይሰበር ሳይነቀልና ሳይረግፍ እንዲጠነክር የሚያደርግ ሌላ ውህድ ያስፈልገናል። አራተኛ የሽንኩርት ውሃ ነው። ይሄ ሁሉ ነገር በዛብኝ፣ ቆይ መቼ ነው የምጠቀመው? ለብቻ ነው ወይስ አንድ ላይ ነው ብለሽ መጨነቅሽ አይቀርም። ግን መጨረሻ ላይ ሁሉንም ነገር በቀላሉ መቼና እንዴት እንደምትጠቀሚ በግልጽ በሳይንስ የተረጋገጠ መረጃ እነግርሻለሁ። እስከዛው በትዕግስት ተከታተይኝ። አሁን ወደ ሽንኩርቱ ሚስጥር እንለፍ። ሽንኩርት ውስጥ ያለው ሰልፈር ለጸጉርሽ ግንባታ ልክ እንደ ሲሚንቶ ነው የሚያገለግለው። ጸጉርሽ የተሰራው ኬራቲን ከተባለ ፕሮቲን ሲሆን ሰልፈር ደግሞ የዚህ ፕሮቲን ዋነኛ ጥሬ ዕቃ ነው። ብዙ ሴቶች ጸጉራቸው ቢበቅልም ወዲያውኑ ሲሰባበርና ሲሳሳ እናያለን። ይህ የሚሆነው ጸጉሩ መሰረታዊ ጥንካሬ ስለሌለው ነው። የሽንኩርት ውሃን ግንባርሽ ላይ ስትቀቢ ጸጉርሽ ከመሬት ተነስቶ እንዲበቅል ብቻ ሳይሆን የበቀለውም ጸጉር እንደ ብረት የጠነከረና በቀላሉ የማይሰበር እንዲሆን ያደርገዋል። ከጥንካሬው ባለፈ ሽንኩርት ውስጥ ያሉት ንጥረ ነገሮች ቆዳሽ ላይ የሚፈጠሩና የጸጉር ቀዳዳዎችን የሚዘጉ ኢንፌክሽኖችን ወይም ባክቴሪያዎችን የማጥፋት ከፍተኛ አቅም አለው። ይህም ጸጉርሽ ጤናማ በሆነ ቆዳ ላይ እንዲያድግ ያደርገዋል። እዚህ ጋር ብዙዎቻችን የሚያሳስበን የሽንኩርት ሽታ ቢሆንም መፍትሄው ግን እጅግ ቀላል ነው። ጸጉርሽን በሽንኩርት ውሃ ቆይተሽ ከታጠብሽ በኋላ በቡና ውሃ መለቅለቅ ትችያለሽ። ቡናው የሽንኩርቱን ሽታ ሙሉ በሙሉ የማጥፋትና ጸጉርሽንም ተጨማሪ አንጸባራቂነት የመስጠት ችሎታ አለው።
አምስተኛ ብዙዎቻችን ግንባራችን መሸሽ ሲጀምር አንድ የምንሰራው አስቂኝ ስህተት አለ። ያቺ የቀረችዋን 2 እና 3 ፀጉር በጄል ግንባራችን ላይ ለጥፈን ክፍተቱን ለመደበቅ እንሞክራለን። ይህ ሲታይ ቆንጆ ሊመስል ይችላል። በረጅም ጊዜ ግንባራችን ላይ የቀሩትን ወይም ገና ሊበቅሉ ያሉትን ፀጉሮች ድራሻቸውን ነው የሚያጠፋው። ጄሉ ግንባርሽ ላይ ሲደርቅ ልክ እንደ ፕላስቲክ ተለጥፎ አየር ወደ ውስጥ እንዳይገባ ይከላከላል። አየር ካልገባበት ያ ምስኪን ፀጉርሽ እንዴት ብሎ ይወጣል? የባሰው ነገር ደግሞ ጄሉ ፀጉርሽን ከቆዳሽ ጋር ስለሚያጣብቀው ማታ ስትተኚ ወይም ልብስ ስትቀይሪ ያቺ ተለጠፈችው ፀጉር በግጭት በቀላሉ ተነቅራ ትወጣለች። አንቺ ግንባርሽን ለመደበቅ እየሞከርሽ ሳታውቂው ግንባርሽን ሜዳ እያደረግሽ ነው። ግንባርሽን ለማስተካከል የግድ ማጣበቂያ ካስፈለገሽ በጄል ፋንታ ተፈጥሯዊ የሆነውን ለቆዳሽ እጅግ ተስማሚ የሆነውን አሎቬራ ወይም ተልባ ተጠቀሚ። ይሄ ፀጉርሽን ሳታፈኙና ሳታደርቂ የምትፈልጊውን ቅርጽ እንድትሰጪው ይረዳሻል። በዛ ላይ እሬት ውስጥ ያሉት ኢንዛይሞች በቆዳሽ ላይ ያሉትን የሞቱ ሴሎችን እየበሉ በማስወገድ አዲሱ ያለምንም እንቅፋት እንዲበቅል መንገድ ይጠርጋሉ። በተጨማሪም እሬት ቆዳሽን እርጥበት እንዲያገኝና እንዲቀዘቅዝ በማድረግ ቀደም ብለን የምንጠቀማቸው ንጥረ ነገር ውጤታማነትን ያፈጥነዋል። አሁን ደግሞ የሁሉም ነገር መሰረት ወደ ሆነውና ወደ ውስጥ ግንባታ እንለፍ። ይህ ክፍል ብዙዎቻችን የምንዘነጋው ነገር ግን ያለሱ ፈጣን ውጤት ማሰብ የማይቻልበት እጅግ ወሳኝ ምዕራፍ ነው። ግንባርሽ ላይ አዲስ ፀጉር እንዲበቅል እነዚህ 3 ነገሮች የግድ ያስፈልጉሻል። 6ኛ መጀመሪያ የምናየው ፕሮቲን ነው። የግንባር ፀጉር ወይም ቤቢ ሄር ልክ እንደሌላው ፀጉርሽ የተሰራው ኬራቲን ከተባለ ፕሮቲን ነው። በምግብሽ ውስጥ በቂ ፕሮቲን እንደ እንቁላል፣ ጥራጥሬ እና ስጋ ካላገኘሽ ሰውነትሽ ፀጉር ማሳደግ ትርፉ ድካም ነው ብሎ ግንባርሽን ባዶ ያስቀረዋል። ስለዚህ በየቀኑ በቂ ፕሮቲን መውሰድሽን አረጋግጪ። 2ኛ አይረን ነው። ግንባርሽ ላይ ደም እንዲዘዋወር ብንጥርም ደም ውስጥ ግን በቂ አይረን ከሌለ ኦክሲጅን አይኖርም። ኦክሲጅን ደግሞ ለፀጉር ሴሎች ትንፋሽ ነው። ቆስጣና ሰላጣ የመሰሉ አረንጓዴ ቅጠሎችን በደንብ መመገብ ለግንባር ፀጉር ትልቅ ግብዓት ነው። 3ኛው በቂ ውሃ መጠጣት ነው። ውሃ ካልጠጣሽ ቆዳሽ ይደርቃል። የደረቀ ግንባር ደግሞ ፀጉርን አጥብቆ አይዝም። ቢያንስ 2 ሊትር ውሃ መጠጣትሽ የተጠቀምሻቸው ቅባቶችና ንጥረ ነገሮች በቀላሉ እንዲዋሃዱና ወደ ፀጉር ስር እንዲደርሱ ያደርጋል። ስለዚህ 3 ነገሮች የውጭውን እንክብካቤ ብቻውን ውጤቱ በጣም አዝጋሚ ነው። ግንባርሽን ከውጭም ከውስጥም ስትንከባከቢው ግን በሳምንታት ውስጥ አዲስ ፀጉር ሲበቅል ማየት ትጀምሪያለሽ። ይህ እስካሁን የነገርኳችሁ ነገሮች በትክክል እንዲሰሩ የጊዜ ሰሌዳ መጠበቅ ወሳኝ ነው። የደም ዝውውር ማነቃቂያውንና የሮዝመሪውን ውሃ እንደ ዕለታዊ ተግባር በየቀኑ የምታከናውኗቸው ሲሆን ዳርማሮለሩን ግን መንገዱን ለመክፈት በሳምንት 1 ጊዜ ብቻ እንጠቀማለን። የሽንኩርት ውሃን ደግሞ እንደ ፀጉር ጥንካሬ ሕክምና በሳምንት 2 ጊዜ ብቻ ይሆናል። እነዚህ በተለያዩ ቀናት የምናደርጋቸው ተግባራት ተደምረው ግንባርሽ ላይ የ24 ሰዓት የለውጥ ሂደት ይፈጥራሉ። አብራችሁኝ ስለነበራችሁ አመሰግናለሁ። እንደዚህ አይነት ቪዲዮ እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።